ሰበር ዜና ከሰሞኑ በወጣትነት እድሜው ያጣነው የኮሜዲያን ወንደሰን ሁለተኛ ሞት እንደሞተ እየተሰማ ነው። ሳልስቱ ሳይወጣ ቤተሰቦቹ ከቤት ተባረረ። ወዶ ሳይሆን ተገዶ በአንድ እጁ እርፍ በአንድ እጁ ክላሽ ይዞ ጦርነት የገባው የአማራ በገባበት ምሽግ ሁሉ ጀብድ እየሰራ የአገዛዙን ጦር አይቀጡ ቅጣት እየቀጣ በድል እየተጓዘ ይገኛል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል የተፈረመ የተባለውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታወቁ። የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱ ገለጸ። ከሰሞኑ በወጣትነት እድሜው ያጣነው የኮሜዲያን ወንደሰን ሁለተኛ ሞት እንደሞተ እየተሰማ ነው። ሳልስቱ ሳይወጣ ቤተሰቦቹ ከቤት ተባረረ። በተቀበረ በሶስተኛው ቀን ልጁንና የስኳር ታማሚዋ ባለቤቱን ከሚኖሩበት የቀበሌ ቤታቸው በአሻጥር እንዲባረሩ ተደርጓል። ህዝብ ይድረስልኝ ብለዋል። አፍ አውጥቶ ቢናገር ይህንን ድርጊት ይመስላል። ሳልስቱ ሳይወጣ እነሱ ከቤት ወጡ። የአካባቢው ሰው አዋጥቶ ጊዜያዊ ማረፊያ ተከራይቶላቸው ለሀዘን እንደተቀመጡም ተሰምቷል። ጉዳዩ እንዲህ ነው። ኮሜዲያን ወንደሰን በህይወት እያለ ከህይወቱ ጋር ትልቅ አለመግባባት ውስጥ ነበር። ልክ እንዳረፈ እህትየው ባለቤቱንና ልጁን ከሚኖሩበት ቤት በማባረር ተበቅላቸዋለች። በሰፈር ሽማግሌ ብትለመን አሻፈረኝ ብላ ዛሬ ለከፋ ችግር እንዲጋለጡ ሆነዋል። ታይ ግፍ ይሆንብሻል፣ የወንድምሽ ልጅና ባለቤቱ ናቸው፣ ሜዳ ላይ ወድቀዋል፣ ተመልሰው ወደ ቤታቸው ይግቡ፣ ለምን ወንድምሽን ሁለቴ ትገየዋለሽ ተብላ ቢማጸኗት በጉልበት ተማምና እምቢ ብላለች። 40 እንኳን ሳይወጣ ልጁና ባለቤቱ ስቃይ ውስጥ እንዲገቡ በገዛ እህቱ ተፈርዶባቸዋል። ኮሜዲያን ወንደሰን ለአባይ ግድብ መዋጮ ያደረገው አስተዋጽኦ የማይረሳ ነው። በተጠራበት ቦታ ሀገሪቱን አገልግሏል። ባለቤቱ ቤተልሔም ስራ የላትም። በዛ ላይ የስኳር ታማሚ ናት። ለልጃቸው ትምህርት ቤት ክፍያ፣ ለልብስ ምግብ ወጪ አለ። ይሄ ሁሉ ጫና በታማሚዋ እናት ላይ ነው። ስለዚህ የሚመለከተው አካል መፍትሄ እንዲሰጣት ተመልሰው ወደሚኖሩበት ቤት ይገቡ ዘንድ ድምጹ እንሆናቸው። ማንኛውም ሚዲያ፣ ግለሰብ፣ የአዲስ አውት ሚዲያ ቤተሰቦች ሼር በማድረግ ለሚገባ አካል እንዲደርስ እንተባበር። ፍትህ ለኮሜዲያን ወንደሰን ባለቤት ቤተልሔምና ልጁ። ወዶ ሳይሆን ተገዶ በአንድ እጁ እርፍ በአንድ እጁ ክላሽ ይዞ ጦርነት የገባው አማራ በገባበት ምሽግ ሁሉ ጀብድ እየሰራ የአገዛዙን ጦር አይቀጡ ቅጣት እየቀጣ በድል እየተጓዘ ይገኛል። አትንኩን። አማራ በደመቀችው ኢትዮጵያ በሀገረ መንግስት ግንባታ ሀገር ያቆየ ሀገር ያቆመ ወደር የለሽ ህዝብ ነው። አማራ በብዙ አላዋቂዎች መሀል አዋቂ፣ አስተማሪ፣ ፈርቀዳጅ ሆኖ የተገኘ በድቅድቅ የኢትዮጵያ ጨለማ ውስጥ ሻማ ሆኖ የተገኘ ኩሩ ህዝብ ነው። ሽንት ቤት መቀመጥን፣ ምግብ ጠቅልሎ በስርዓት መጉረስን፣ አጥቦ መልበስን፣ የኑሮ ዘይቤን የቀየረ ያስተማረ አማራ ነው። አማራ የተራመደበት ቅዱስ ስፍራ፣ የተጠለለው ዛፍ፣ የቀየሰው መንገድ፣ የሰነደው ታሪክ፣ የከተበው ፍቅር፣ ያኖረው አማኝነት፣ ስለ ደግነቱ፣ ጀግንነቱ፣ አርቆ አሳቢነቱ፣ አልበገር ባይነቱ ምስክር ነው። ትናንት አማራ የሚባል ህዝብ ከምድረ ገጽ መጥፋት አለበት ብለው እነ አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አበቤ፣ ብርሃኑ ጁላ ከሌሎች ስመ አማራ ባንዳዎች ጋር አብረው አማራ የሆነን ያገለገለች ኢትዮጵያ ለመመስረት ተመሪውን ደብድበው አፈናቅለው ገበሬውን ዘር ከልክለው ምሁራንን አሳደው አንቂዎችን ወደ እስር ቤት ማግደው እናቶችን አሳቀው ሴት ታዳጊዎችን ደፍረው ወጣቶችን በጅምላ አፍነው አማራን እንኳን ትጥቁን ቀበቶን እናስፈተዋለን ብለው ከልዩ ኃይል እስከ ኮማንዶ ከመከላከያ ሰራዊት እስከ ፌዴራል ፖሊስ ከአጋዜ እስከ ባህር ኃይል ከጸረ ሽብር እስከ ሚሊሻ በአማራ ላይ ቢያዘምቱም ፈጣሪ አትሙት ያለውን አማራ በጎጃም ቆራጡ ጀግና አርበኛ ራስ ዘመነ ካሴ፣ ዝናቡ ልንገረው፣ ማርሸት ጸጋዬ፣ አስረስ ማረ ዳምጤና መሰሎችን በሸዋ መከታም ማሞ ጀነራል ተፈራ ማሞና ስምን መላክ ያወጣዋል እንደሚባለው ደሳለኝ ሲያስብ ሸዋን ከሌሎች አልሞ ተኳሾች ጋር በወሎ አልበገር ባዩ ምሬ ወዳጆን ኮማንዶ ፍቅሩ ሙሉየን ሌሎችንም በጎንደር ሻለቃ ደረጃ ሀብቴና ሌሎች ጀብደኛ አዋጊ ተዋጊና የጦር አዛዦችን አስቀድሞ አዘጋጅቶለት በፉከራ የገባን ጠላት አንድ ጥይት ለአንድ ጠላት በሚል መርህ እያናዘዘ መለሰው። ይህ ከሆነ 2 ዓመታት አለፈ። የአገዛዙ ጦር እንደቀጠለ ረገፈ። የፋኖ ጦር ምንም እንኳን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ የጠበቀውን አንድነት ባያሳይም በተሰለፉበት ጎራ ሁሉ ሚሊዮን ዶላሮች ሳያጓጓቸው ለተሰለፉበት ዓላማ ጸንተው የአገዛዙን ቅስምም አከርካሪም እየሰበሩ ይገኛሉ። አገዛዙ የተጠመደን በሬ ሳይቀር በድሮን አረር የሚጨፈጨፍ ጨካኝ ሆኖ ሳለ የዓለም አቀፉ ማህበረሰብ ዝምታ አሁንም እንዳስተሳዘበ ቀጥሏል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታወቁ። አቶ እስክንድር ዛሬ ለዶቼ ቬለ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክለው የቀረቡ ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ
በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንን አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጪ የተደረገና ግለሰቡ ድርጅቱን የማይወክሉ መሆናቸውን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩ የሚያመላክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለውም መንግስት ለችግሮች መፍትሄ ለመስጠት በሚያደርጉት ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህም ድርጅት ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፉ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥል አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጪ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረትም አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የተጠቀሰው የጀነራል አልብሩሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይል እየገቡ መሆናቸውን የገለጹት እኚህ ባለስልጣናትን ጨምረው የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደሮች ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑና እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉት ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉትን ወታደራዊ ቁስቋሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። ከዚህ በመነሳት የሌተናል ጀነራል አልብሩሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል የአዲስ ጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ዛሬ ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ተሰምቷል። ሳውዲ አረቢያ በሱዳን ጦርነት የሌተናል ጀነራል አብዱል ፈታህ አልብሩሃን ደጋፊ መሆኗ በስፋት የሚገለጽ ሲሆን ተቀናቃኙን ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤምሬትስ